ቆይቶ ማደሩ እንዴት አደረገሽ? እኔ ጋር እኮ ነው ያደረችው። ቅፍ አድርጌ ነው ያሳደርኩልህ እንዴ? ሁሉም ስፖርቱ ጋር መዝናናት ፈልጓል እና ሁሉም ነገር ተነወረ ቤት እንደምት አለቆችን ቃል እንድታወጭልኝ ነበር። አይመር ላይ በጣም ነው ወደሽ ናይ ዊሰኒ አሁን ዳስኒ ይዘሽ መምጣት ፈልገሽ ነው አውቀሽ ነው። የምሩ ሽምግልና በተሳካ ሁኔታ ተጠናቋል። ነገር ግን አሁን ላይ የናሁም እናት የድሮ የናሁምን ፍቅረኛ ማለትም ሄርሜላን ስራ ታግዘኝ በማለት ወደ ቤት አምጥታታለች። ያም ደግሞ ጥሩ ነገር እንደማይፈጥር የናሁም አባት እየተናገረ ነው የሚገኘው። ጽናትም አዋሳ በሄዱበት ሰዓት ከዛፍ ላይ ወድቃ ትንሽ ግጭት ደርሶባታል። ሀዊ በስልክ ስለ ምሩ ስታወራ ከወንድሟ ጋራ ሁሉን ነገር የናሁም አባት ሰምተዋታል። የናሁም አባትም ምንድነው ከምሩ ጋር ያለሽ? ምሩ ምን ሆናለች? ሁሉንም ነገር በር ላይ ቆሜ አድምጭሻለሁ ተናገሪ በማለት ባፋጠጣት ሰዓት ያው ከዚህ በፊት እዚህ የመጣሁት ምሩ ልበቀላት ነበር። ነገር ግን እሷ በፍቅር እህቷ አደረገችኝ፣ ለወጠችኝ። አሁን ላይ ምንም ነገር እንዲፈጸምባት አልፈልግም። እህት ይሆናለች፣ የወንድሜ ምትክ ናት በማለት ያለውን ሚስጥር በሙሉ ለናሁም አባት ትናገራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብራችሁ ስላላችሁ እጅግ በጣም ነው የማመሰግነው። የናሁምና የምሩ ሽምግልና እንግዲህ በስተመጨረሻም ተሳክቶላቸዋል። ብዙ የፍቅር መሰናክሎችን ቢገጥማቸውም ነገሮች በትዕግስትና በመቻል ፈተናዎቻቸውን በሙሉ አልፈው አሁን ወደ መጨረሻ እየተጠጉ ይገኛሉ። የምሩም እናት እንግዲህ በልጇ እጅግ በጣም ደስ ብሏታል። የምኮራብሽ ልጅ ነኝ ነሽና አኮራሽኝ፣ ይህንን ቀን ስጠብቀው ነበረ። እጅግ በጣም ነው ደስ ያለኝ የኔ አኩሪ ልጅ፣ ከዚህ በላይ ደስተኛ ሆነሽ ኖሪልኝ በማለት እንግዲህ አመስግናታለች። ምሩም አንቺን አያት አድርጌ እንዲሁም አንቺን ተንከባክቤ ለመኖር ከቃልሽ ላልወጣ ቃል ባልሻለሁ የኔ ኩራት አንቺ ነሽ በማለት ምሩም የእናትነት ፍቅሯን እንግዲህ ገልጻላታለች። በዚህ መሀል ጽናት እያየቻቸው ነበረ። እንዲሁም በደስታም እያለቀሰች ነበረ ያየናት ጽናት ማለት ነው። የናሁም እናት ያው ሽምግልናውን ደስታውን ሳትሰማ ቀድማ የሄደችው ሄርሜላ ልታመጣ ነበረ። ሄርሜላ ከዚህ በፊት ሄዳለሁ ብላ ነበር። ነገር ግን እስካሁን ሳትሄድ ቆይታለች። የናሁም እናት አሁንም ስራ ታግዘኝ በማለት ወደ ቤት በድጋሚ አምጥታታለች። የናሁምም አባት ሽማግሌዎቹ ጋር ደውሎ ሽምግልናው እንደተሳካሽ እንደተባለ ተነግሮት በደስታ አለምዬ እያለ እየተጣራ ነበረ። እሷም ከውጭ ይዛት ትመጣለች። ሽምግልናው ተሳክቷል በማለት ሲነግራት ይሄ እንደሚፈጠር አውቅ ነበረ በማለት እንግዲህ ከተናገረች በኋላ ለምን ይዘሻት መጣሽ በማለት ሄርሜላን ባለቤቱን በጠየቀ ጊዜ ያው ስራውን እንድታግዘኝ ነው በማለት ነበር የመለሰችው። እንግዲህ የናሁም አባት ምን አስበሽ ነው ይህንን የምታደርጊው? እንዴት ነው የልጁ አባት እኮ ነው፣ እንዴት ነው ቁጭ ብላ ከሌላ ሴት ጋር ሲሞሸር ቆማ የምታየው? ምን እያሰብሽ ነው ግን? ያምሻል እንዴ? ለምንድን ነው የምታናጭጭኝ የምታበሳጭኝ? እያለም እንግዲህ የናሁም አባት ባለቤቱን አለምዬን እየተቆጣ ነው የሚገኘው። እንዲሁም እኔ ሰራተኛ አመጣልሻለሁ በማለት ይነግራታል። ማን ነው የምታመጣልኝ ብትለውም በቃ ተናገርኩ፣ ማንንም ላምጣ ይችን ከቤት ታባረሪያለሽ በማለት ወደ ናሁም ቤት ይሄዳል። ሀዊን ለማምጣት ማለት ነው። ባመጣትም ሰዓት እንግዲህ ሀዊ ከወንድሟ ጋር እያወራች ነበረ። የሀዊ ወንድም ምሩን ባያት ሰዓት አሁን ወንድሜ ትዝ እያለኝ ነው፣ ወንድሜ ሞቶ አንቺ ቆመሽ ትሄጃለሽ በማለት እየተበሳጨባት ነበረ። አሁን ላይ ሀዊ ያው በፍቅር ስለተገዛች
እንደዛ እንዳታደርግ እያለች ወንድሟን እየጠየቀች ነው የምትገኘው። ወንድሟ ግን ተሰቃይተሽ እንድትሞች ነው የማደርግሽ በማለት ነው ለምሩ የተናገረው። በድጋሚም ዛሬ አግኝቷት ነበረ። ምሩና ናሆም፣ ጽናትና ኪራም አራቱም ተሰባስበው ፍሩት አዘጋጅተው ደስ የሚል ጊዜን በመስክ ላይ መዝናኛ ቦታ እያከበሩ ነበር። በዛን ሰዓት ነበር የሀዊ ወንድም ወደ እነሱ በመምጣት እንግዲህ ድንግጥ ብላ የቆመችው ምሩ ለምን መጣ ወደዚህ ምን ፈልገን ነው ስትለው ከጦጣዎች ጋር ላጫውታችሁ ላስጎብኛችሁ በማለት ነበረ ሊናገር የቻለው። ነገር ግን ምሩ አንፈልግም አንሄድም በማለት ትነግራቸዋለች። ነገር ግን እነናሁም ነጽናትም እሺ እንጫወታለን እንዴት ጦጣ አይተንማ ለምን ከጦጣ ጋር አንጫወትም በማለት ይሄዳሉ። ናሁምም ጠበቃ አድርጎ ለምንድን ነው እምቢ ያልሽው በማለት ጠይቋት ነበረ። ምሩም እየመለሰችው ምላሽ እኔ ጦጣ በጣም ነው የምፈራው፣ ጓደኛዬ እንደዚህ ባጭሯት ልትሞት ብላ ነው የዳነችው ምናምን ብላ ልትደልለው ሞክራለች። ነገር ግን ሊሳካ አልቻለም። እነሱ እየሄዳሉ። ምሩም ለብቻው ታወራዋለች። ምን ፈልገ ነው? በቃ እኔ ወንድምክን አልገደልኩትም፣ ስለዚህ እባክህ ተወኝ ብትለውም እሱ ግን ተሰቃይተሽ እንዴት ሞች ነው የማደርግሽ በማለት ነው የተናገራት። አሁን አንዱን ስትጨርስ እንደገና ሌላ ወጥመድ እየገጠማቸው ይገኛል። እንግዲህ በሰርጋቸው ላይ ምንም አይነት ነገር እንዲፈጠር አንፈልግም ባይነን ሁላችንም ተመልካች ማለት ነው። ብዙ መከራን አልፈዋል። አሁንም እንዲቀጥሉ ነው ምኞታችን። ሌላው የኪያ እናት ናት። የኪያ እናት እንግዲህ ከዛኛው ፍቅረኛዋ ጋር ኪያን አለያይቼ ከዚህ ጋር ማገናኘት አለብኝ በማለት ከዚህ በፊት ኤዱን አግቷት የነበረው ልጅ ዛሬ ላይ ከኤዱ ጋር ጥሩ ግንኙነት ቢኖረውም ነገር ግን ስለ ፍቅር አልተነጋገሩም። በእርግጥ ግን ቤት ሄዶ ያው ታውቆ ነበረ። ጓደኛዬ ነው ሰፈር ነው በማለትም ኤዱ አስተዋውቃቸው ነበረ። ያው ይህንን ነገር ስለምታውቅ አሁን ላይ ኪያ አልፈለገችውም እሱን። ነገር ግን የኪያ እናት ያኛውን ፍቅረኛዋን እንድትተው ከዚህ ጋር ማግባባት አለብኝ በማለት ምሳዋን በማስቀረት ለሱ እንድትልክላትና እዛ በሚሰጣት ሰዓት እንዲተዋወቁ እንዲግባቡ አድርጋ አስባ ነበር። ነገር ግን ሀሳብና ምኞታ አልተሳካላትም። እሷ እንደውም ስታየው እጅግ በጣም ነበር የተናደደችው። እንዲሁም በጥፊ ብለው ነው በርግጫም ብለው የሄደችው። ምክንያቱም ኤዱን ስላገተ በዛ ምክንያት አሁን ላይ አትፈልገውም ማለት ነው። ነገር ግን ይህን ማድረግ ለምን ፈለግሽ በማለት ኤዱ ጠይቃት ነበረ። የኪያም እናት አልደበቀችም። ያንን እንድትተዋው ግዴታ ከዚህ ጋር ማግባባት አለብኝ፣ ይሄኛው ልጅ ውስጥ ይወዶታል፣ ስለዚህ ከዚህ ጋር ትግባባልኝ፣ ያኛውን ትተውልኝ የሚል ሀሳብ ነው ያንጸባረቀችው። ነገር ግን ኪያ አሳዝና ነው የመለሰችው። እንኳን አይደለም በፍቅር አይን ልታየው። ኤዱም ይሄን ስትላት እጅግ ነበር የደነገጠችው። እንዴት ይሆናል በማለት ከአንቺ ከምንም ነገር የላችሁም አይደለም በማለት ብትነግራትም ያው በመላመን ነው ፍቅርም የሚመጣው። ምናልባት ኤዱና ይሄ ልጅ ወደፊት አይታወቅም ፍቅረኛሞች ሊሆኑ ይችላሉ። የኪያ እናት ግን ይህን ማሰቧ ትክክል አይመስለኝም። በቀጣይ ቪዲዮ ደግሞ ጆከር እንግዲህ ሰኒን ሰርፕራይዝ እያደረገ የምናይ ይሆናል። ቀለበት ያደርግላታል ብለን እያሰብን ነው። እንዲሁም ደግሞ የተፖስተን ፎቶ አይተናል። በቀጣይ ቪዲዮ የሰኒን ደስታ እናያለን። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን በያላችሁበት ሰላማችሁ ብዛ።